ዛሬ የምናገርበት ርዕስ ታሪክ ቀያሪው ኢየሱስ በሚል ነው የምናገረው። ታሪክ ቀያሪው ኢየሱስ በሚል ነው የምናገረው። በዮሐንስ ወንጌል ምዕራፍ 4 ላይ በዚች በሳማራይቱ ሴት ሕይወት ዙሪያ ነው ዛሬ እግዚአብሔር የሚያስተምረን ማለት ነው። ይሄ ክፍል ስናይ ኢየሱስ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ካለ በኋላ በሰማርያ ሊያልፍ ግድ ሆነበት የሚል ቃል በዚህ ክፍል ተጽፎ እናገኛለን። ብዙ ጊዜ ይሄን ታሪክ ሰምተነዋል፣ እኛም አንብበናል፣ ተምረንማል በተለያዩ ሰዎች። እግዚአብሔር ግን ዛሬም አዲስ ምክር እንዳለው አምናለሁ። ይሄ ግድ ሆነበት ከሚለው በጀምር ጥሩ ነው። በሰማርያ ሊያልፍ ግድ ሆነበት ይላል እና በአንድ ከተማ ማለፍ ዝም ብላችሁ ስታስቡት ምንም ግድ የሚያስብል ነገር አይደለም። እንደው አለፈ ከሆነ በዚህ ከተማ አለፈ፣ ከዛ በፊትም በኋላም ተጽፏል እንደዛ አለፈ በዚህ ከተማ ተብሎ ግድ የሚል ነገር ግን የለም። በዚህ ክፍል ላይ ግን ሊያልፍ ምን ሆነበት ይላል? በሰማርያ ግድ ሆነበት ይላል እና አንዳንዴ ይሄ ሂስቶሪካል ባክግራውንድ የሚባላል ታሪካዊ ዳራ ይላሉ በአማርኛ። በዛ ዘመን የነበረውን ሁኔታ መረዳት ያስፈልጋል አንድን ሐሳብ ስናጠና ማለት ነው። ለምንድነው ግድ የሆነበት? ሰማርያስ ምንድነው? ሰማርያና አይሁድስ ማናቸው የሚለውን አንዳንድ ሐሳቦች እንደ መግቢያ ልናገር። ሰማርያ የምትባል ከተማ ነች ወይም አገር ነች በዚህ ታሪካዊ ዘመን ማለት ነው። ይችን ከተማ የቆረቆራት ዘንበሪ የሚባል አንድ ንጉስ ነው። ይሄንንም ታሪክ ለማግኘት በአንደኛ ነገሥት 16:24 ላይ ስትሄዱ ታሪኩን ተጽፎ ታገኛላችሁ። አንደኛ ነገሥት 16:24 ላይ ምን ይላል? ከሳምርም በሁለት መክሊት ብር የሰማርያን ተራራ ገዛ፣ በተራራው ላይ ሰራ፣ የሰራትንም ከተማ በተራራው ባለቤት በሳምር ስም ሰማርያ ብሎ ጠራት ይላል። እና እቺ ከተማ አመሰራረቷ እዚህ ጋር ነው። ዘንበሪ የሚባል አንድ የእስራኤል ንጉስ። እስራኤል በዚህ ጊዜ ለሁለት ተከፍላለች። እንደምታውቁት ደቡብና ሰሜናዊው እስራኤል በሚባል ለሁለት ተከፍላ ለብዙ ዘመን ነው እስራኤል የኖረችው። ወደ 20 ነገስታት ነግሰዋል። ምናልባትም እንግዲህ በመቶ ዓመታት ያክል ሴፓሬት ሆነው እስራኤል ለሁለት ሆና ነው የኖረችው። እና በአንደኛውም ላይ ንጉስ አለ፣ በዚህም ንጉስ አለ። እና የደቡቡ እስራኤል ዋና ከተማ ኢየሩሳሌም ነው እንደምታውቁት። የሰሜኑ እስራኤል ግን ዋና ከተማ ሆኖ የኖረው ይሄ ዛሬ የምናወራው ሰማርያ የሚባለው ከተማ ነው። የሰሜን እስራኤል ዋና ከተማ እንደሆነ በታሪክ መጽሐፍ ቅዱስ ስታነቡ ታገኛላችሁ። እና ይሄ ከተማ ከሳምር ከሚባለው ሰው ነው ይሄ ዘንበሪ የሚባለው ሰው የገዛው። ከዛ በኋላ ታረዛ ከተማ ሰራና ከተማው በገዛው ሰውዬ ስም ሰማርያ ብሎ ሰየመው ይላል። እስራኤላውያን እንግዲህ ለሁለት ከተከፈሉ በኋላ የተለያዩ ጠላቶች እየመጡ አታክ ያደርጓቸዋል። ይሄም የሚሆንበት ምክንያት ምንድነው? ከእግዚአብሔር ርቀው አመጽን በሚያረጉ ጣዖታትን በሚያመልኩ ሰዓት እግዚአብሔር ለመመለሻ የሚጠቀማቸው ዱላዎቹ ነበሩ። አሶራውያንን ያስነሳል፣ ባቢሎናውያንን ያስነሳል፣ ግሪኮችን እየመጡና ይመቷቸዋል። ያን ጊዜ ወደ እግዚአብሔር ይጮኻሉ። እና በ722 ከክርስቶስ ልደት በፊት እችን ሰማርያን የአሶር ንጉስ መጥቶ እንዳፈረሳትና ብዙዎችን ማርኮ እንደወሰደ ታሪክ ስታነቡ ታገኛላችሁ። መጥቶ ከተማዋን አፈረሳት። ከዛ ብዙ ሰዎችን እስራኤል ልጅ እንዳትረሱ ከሁለቱ ነገድ ከይሁዳና ከቢንያም ነገድ በሙሉ ውጭ ያለው 10 ነገድ ያለበት ነው። አሁን ከተማዋ አፈረሰችና ይዘዋቸው ሄዱ። አሁን ምን ተፈጠረ? እነኛን የወሰዷቸውን ሰዎች አሶራውያን አገቧቸው። አይሁዶቹም ማለት ነው አገቧቸውና ልጆች ተወለዱ። እንዳትረሱ እነኚህ እስራኤላውያን ናቸው። አሁን ሁለት አይነት መልክ ያለው ልጆች ተወለደ ማለት ነው። ፊዚካሊ ማለት ሳይሆን በእምነት ማለት ነው። አይሁድ ማለት የክርስትና ማን ነው የጁሽ ሃይማኖት ያለውና
እንደገና ደግሞ ጣዖት አምላኪ የሆኑ ልጆች ተወለዱ የተደባለቀ ትውልድ ተፈጠረ ይሄን ሰዓት እነሱ እናቶቻቸው የነገሯቸውን አይሁድ እንደሆኑ ስለሚያውቁ መተው ሊቀላቀሉ ሲሞክሩ ጁሾቹ ደግሞ ገፏቸው ኖ እኛ የተቀላቀለ እንቀበል መጽሐፍ ቅዱስ አትቀላቀሉ ብሏል ብለው ሪጀክት አረጋቸው ስለዚህ እነኚህ አሁን በዚህ የሚኖሩ ሰማርያውያን ማለት ግማሽ አይሁድ ግማሽ አህዛብ ናቸው ማለት ነው ግን እነሱም ያስቡት እኛም የእግዚአብሔር ሰዎች ነን ብለው ነው አይሁዶቹ ግን አይቀበሏቸው እንደውም በጣም ይጸየፏቸው ነበር ኢየሱስ ዮሐንስ ምዕራፍ 8 ላይ አንድ ጊዜ ከአይሁዶቹ ጋር እየተነጋገረ ያለ አካሄዳቸው አየው በመንፈስ ሲመረምራቸው በጣም ስለራሳቸው ጥሩ ነገር ይናገራሉ እኛ አብርሃም ልጆች ነን ይላሉ መልካም ነገር ይናገራሉ ኢየሱስ ግን አባታችሁ አብርሃም አይደለም አብርሃም ቢሆን ኖሮ ያባታችሁን የአብርሃምን ስራ ተሰሩ ነበር እንደውም ከፈለክ እኛ ከስጋና ደም አልተወለድንም እግዚአብሔር ነው አባታችን አሉት ወንደሱማ ሆነ እኔም እኮ እግዚአብሔር ልጅ ነኝ ታዲያ ለምን ያጣላናል አለ ግን እናንተ በአፋችሁ እግዚአብሔር ልጆች ነን ትላላችሁ እንጂ አባታችሁ ዲያብሎስ ነው አላችሁ በመጀመሪያም ነፍሰ ገዳይ ነው አሁንም እኔ ልትገሉ ትፈልጋላችሁ ከቀድሞ ጀምሮ ሐሰተኛ ነው ሐሰትን ከልብ አውጥቶ ይናገራል አላችሁ ይላል ሐሰተኛ የሐሰትም አባት ነው ከዛ በኋላ ምን እንዳሉት ታውቃላችሁ ቁጥር 48 ላይ እንግዲህ ያው ዮሐንስ ወንጌል ማለት ነው ምዕራፍ 8 ቁጥር 48 ላይ ሳምራዊ እንደሆንክ ጋኔልም አለብህ በማለታችን እውነት ተናገርን አይደለምን አሉ ይላል አያችሁ ሳምራዊ ነህ አሉት ማለት ስድብ ነው አሁን ኢየሱስን ማለት አንተ ሳምራዊ ነህ ማለታችን አጋንንት አለብህ ማለታችን ትክክል አይደለምን አሉ ይላል በሌላ አነጋገር እነሱ ሳምራውያን አጋንንት ያለባቸው ናቸው ብለው ነው የሚያምኑት በዚህ ላይ ደግሞ የተጠላ እንደሆነ ያሳያል በዚህም ክፍል ላይ ቀስ ብላችሁ ስታነቡ ዮሐንስ 4:9 ላይ አይሁድና ሳምራውያን አይተባበሩም ነበር የሚል ቃል ታያላችሁ እሺ ይሄን ያልካል ታዲያ ኢየሱስ አሁን ግድ ሆነበት የተባለው ለምንድን ነው ብለን ስንጠይቅ ኢየሱስ ቀደም እንዳልኩት ከይሁዳ ወደ ሰማርያ መሄድ ፈልጓል ከይሁዳ ተነስቶ ወደ ገሊላ መሄድ ፈልጓል አይሁዶች በሙሉ ከይሁዳ ተነስተው ወደ ገሊላ ይሄዳሉ ከይሁዳ ተነስተው ወደ ገሊላ ይሄዳሉ ግን የሚሄዱት ዙሪያ ጥምጥም ነው መሃል ላይ ሰማርያ አለ ዞረው ነው የሚሄዱት እንደ ጥላቻ እኮ ክፉ ነገር የለም ለምንድን ነው በእነሱ ምድር ላይ አናልፍም ብለው ብዙ ኪሎ ሜትሮች ጨምረው ነው ዞረው የሚሄዱት ይሄ የተለመደ የአይሁድ ጉዞ ነው ኢየሱስ መጣና ማለማ አልገባበት አሜን በልስቲ ኢየሱስ የተባረከው ቀጥ ብሎ መጥቶ በዛ ሊያልፍ ግድ ሆነበት የተባለው ለዚህ ነው የማይተባበሯቸው እንደ ጠላት ከሚተያዩ ማህበረሰብ መካከል ሰንጥቆ መጣና ቀጥ ብሎ ሄዶ በያዕቆብ ባስቆፈረው ጉድጓድ አጠገብ ቁጭ አለ ይላል እና በዚህ ታሪክ ውስጥ የምናያቸው ነጥቦች አሉ በዚህ ሂስትሪ ውስጥ ምንማራቸው ትልልቅ ነገሮች አሉ አንደኛው ኢየሱስ ኃጢያተኛን የሚፈልግ ነው ኢየሱስ ማንን ይፈልጋል ኃጢያተኛ አይገርምም አሳዶ የሚፈልገው ኃጢያተኛ ነው አንዳንዴ እኛ ከሱ ተቀበልን ወንጌል ተቀበልን የምንባል ሰዎችና ኢየሱስን ስንታይ በጣም እንራራቃለን አሁን በዚህ ጋር ያልፍ ግድ ሆነበት ሲልህ ምን ሁሉ ነገር ሲል መቀጠሉ ያለውን ታሪክ ነው ማንበብ ያለብንኛ ምክንያቱም እሱ ኦሬዲ ያውቃል ያን ታሪክ እንደሚሆን አይደለም እንደሚሆን ስለሚያውቅ ነው ሊያደርግ ያለውን ያውቅ ነበር አይደል የሚለው ያውቃል ቀጥሎ ሊሆን ያለውን ያውቃል ስለዚህ ቀጥ ብሎ መጥቶ በዚህ እንይዳላቸው ደቀ መዛሙርቱ ትንሽ ግር ሳይላቸው አይቀርም ምክንያቱም እዛው ማህበረሰብ ውስጥ የኖሩ ናቸው እንዴት ዛሬ በዚህ እንሂድ ይባላል ሲሉ ግድ የለም እንሂድ ብሎ መጣና ልክ እዛው ውሃው አጠገብ ሲደርስ ጉድጓዱ ጋር ቁጭ አለ እነሱ ደግሞ ምግብ እንግዛሉ ሄዱ ግዙና ነው አላቸው በዚህ መሃል ነበረ አንዲት ሴት በቀትር 6 ሰዓት በኢትዮጵያ አቆጣጠር 12 midday ውሃ ልትቀዳ እንስራዋን ይዛ አንዲት ሴት መጣች እርግጠኛ ነኝ ከርቀት ስታይ ወይ ሰው አለ እንዴ ብላ ድንብር ብላለች እሷ የመጣችው ሰው ሸሽታ ነው እሷ ሰው እንዳያት ነው በጠራራ ፀሐይ ውሃ የምትቀዳው
በማህበረሰቡ የተገለለች ናት የተጠላች ናት እንደርኩስ የምትታይ ናት እንኳን ባይሁዶች በሰማርያውያን በራሳቸው ማትፈልግ ህይወቷ የተበላሸ ተብላ የተፈረጀች ሴት ናት ማንንም አይወዳትም ማንንም አይፈልጋትም ግን ውሃ መጠጣት ስላለባት በቀትር ፀሐይ ላይ ሰው ውሃ እንደማይቀዳ ስለምታውቅ ሰዎች ስለማይመጡ መጣች የሚገርማችሁ አንድ ፊልም አይነበረ በዚህ ዙሪያ የተሰራ እና ትንሽ ኮንቨርሴሽን አለው ጨመር ያለ እዚህ ላይ ካለው ማለት ነው ያንኑ መሰረቱን ሳይለቅ እና ኢየሱስ ጋመታ ከርቀት አይታ ስታየው አይሁድ ነው ከአይሁድም ደግሞ ራባይ ነው አስተማሪ አይሁዶቹ አስተማሪ ነው ስለዚህ ኦኬ ይሄ ምንም ከኔ ጋር ግንኙነት የለውም እንኳን ሊያናግረኝ በዚህ ጋር ስመጣ በዚህ በኩል ሚሸሽ ነው ባለፈስ ነግራችሁ እንደነበረው አንዳንዶቹ የሚጋጋጡ ናቸው ገደል ውስጥ ገብተው ከግርግዳ ጋር የሚጋጩ ናቸው ሴት በመንገዳቸው ከመጣች አይሁዳዊም ብትሆን እንኳንስ ሳምራይት ሴት አሁን ስታይ ኦኬ ብላ ልትቀመስትል ውሃ ጠጭኝ አይላትም ቀና ብላ አይታ አንተ አይሁዳዊ ሰው ስትሆን እኔ ሳምራይት ከመሆን ሴት እንዴት አድርገህ ውሃ ይጠየቀኛለች እናዛ ፊልሙ ላይ ያየሁት ኮንቨርሴሽን ምን አለች እንዲህ ስትለው ሰማው ለምን በጠራራ ፀሐይ መጥቼ ውሃ እንደምቀዳ ታውቃለች ስትለው እኔንም ይፈልገኝ የለም ከኔ ጋር ሰዎች መታየት አይፈልጉም አለች አንድ ሰው ውሃን አብረን ንቅዳ ብላቸው እሺ የሚለኝ የለም እኔን እንደርኩስ ነው የሚቆጥሩኝ ለዚህ ነው ብቻዬን መጥቼ በጠራራ ፀሐይ ውሃ መቀዳው አሁን አንቺ ውሃ ጠጪ የምትለኝ እኔ ውሃ ብሰጥ አትረክስም አለችው ይላል እዛ ያው እንደነገርኳችሁ ከጀነራል ካለው ሁኔታ ተነስተው ነው አንዳንድ ነገሮችን የሚሉት አትረክስም ኢየሱስ ያወራታል ወገኖቼ ጌታ ኢየሱስ የጠፉትን ኃጢያተኛውን ሊፈልግ መጣ 99ን ይላል 100 በግ ያለው አንድ ሰው አንድ በተጠፋበት 99ን ምድረ በዳ ተጦ አንዷን ፍለጋ ይሄዳል ብሎ ጌታ ተናገረ አንዷን ፍለጋ እና ባገኛት ጊዜ ተሸክሟት በትከሻው ደስ ይያለው ይመጣል እና ኢየሱስ አንድ ሰው ኃጢያተኛ ነው ቆይ ምን እንዳስደነቀ በሉ ይሌላው ስለዚህ ሴት ባያቅ ኖሮ ትንሽ ይሻላል አይደል ባያቅ ቢያንስ ምን ትሁን ከቤተ መንግስት ተምጣ ከበር ስፍራ ተምጣ ከየት እንደመጣች አይታወቅም ብንል ጥሩ ኢየሱስ ግን ሙሉ ታሪኳን ያውቃታል አይደለም በኋላ ታሪኩን ስናየው ሙሉ ታሪኳን ያውቃል ኃጢያተኛ እንደሆነች ያውቃል ግን ስቲል ያወራታል ወገኖቼ የናንተ ጌታ የወደቁትን የሚያነሳ የተጣሉትን የሚፈልግ ሰው ሪጀክት ያደረጋቸውን እዛው ድረስ የሚሄድ ነው ፍለጋ የሚሄድ ነው ዛሬ በደለኛነት ስሜት የሚሰማት ነፍስ በዚህ ቤት ካለች የምስራች የሰራውት ጌታ እግዚአብሔር እጁን ዘርግቶ ይቀበልሻል ይወድሻል ይወድሃል ወንድሜ እሱ ላንተ ነው የመጣው ብዙ ጊዜ ብለውት ነበር ማቴዎስ 9:11 ላይ መምህራችሁ ከቀራጮችና ከኃጢያተኞች ጋር አብሮ ስለምን ይበላል አሉ ይላል ፈሪሳውያን መጡና ኢየሱስን ዳይሬክት ማግኘት ከብዷቸውም ይሆናል አይታወቅም ደቀ መዛሙርቱ ጋር መጣው ግን የናንተ ጌታ አሉ እንዴት ከኃጢያተኞችና ከቀራጮች ጋር ቁጭ ብሎ ይበላል እኛ ለሰላምታ ምን ጸየፋቸው ሰዎች እሱ አብሮ ይበላል ምን ማለት ነው ብለው ተቆጥተው ሲናገሩ ኢየሱስ ሰማና ይውላችሁ አላቸው መድኃኒት የሚያስፈልጋቸው በሽተኞች ናቸው እኔ መጣሁት ለበሽተኞች ለጤነኞች አይደለም እናንተ ግን ጤነኞች ነን ትላላችሁ ኢየሱስ የመጣው ለኃጢያተኛ ነው ኢየሱስ የመጣው ለበሽተኛ መቼም ዮሐንስ የዘገበልን እንዲህ አይነት ነገሮችን ተከታትሎ ሌሎቹ ወንጌላት እንደው ጠበቅ አድርገው ያልዘገቡትን ሁለት ሌሎች ታሪኮች ስታዩ ዮሐንስ 8 ላይ ያቺ አመንዝራለች ተብላ የተገኘችን ሴትም ታስታውሳላችሁ
ህግ መጽሐፍ ተገልጦ ህግ ወስኖባታል ስታመነዝር የተገኘች ሴት በድንጋይ ትወገር ብሎ የአካባቢው ማህበረሰብ አምኖበታል በወቅቱ የነበሩት ጸሐፍት ፈሪሳውያን አምነው ይዘዋት መጥተዋል ሊወግሯት በድንጋይ ግን ይሄንን እንደ አንድ አድቫንቴጅ እንጠቀመውና ኢየሱስንም ወጥመድ እናስገባው አሉ ሞገራችን አይቀርም ግን ዝም ብለን ከምንወግራት እንደሌላው ጊዜ ዝም ብለን ወግረን ከምንገላ ግን ለምን ኢየሱስን ትራፕ ውስጥ አንጨምረው ወጥመድ ውስጥ አንጨምረው ማሉና ይዘዋት መጡ ኢየሱስ ያለበት እያስተማረ ነው መምህሩ ያሉ አሳልፉን ብለው አንድ ሴት ያጋፉ ትልልቅ ጎረምሶች ትልልቅ ሰዎች መጡ አቤት ቃና ብሎ ሲያቸው ይኸውልህ ሴት ስታመነዝር አግኝተናታል አሉ ሙሴ ደግሞ በህግ አሉት አያችሁ አሁን እግዚአብሔር ነኝ ካለ እግዚአብሔር ቃል ነው የሚጠቅሱለት በህጉ መሰረት ሙሴ እንዲህ አይነት ሴት ከተገኘች በድንጋይ ተወግራ ትገደል ብሏል አንተስ ምን ትላለህ አሉት አያችሁ አሁን እዛው መጨረስ ነው ያለባቸው እሱ በህግ የተሾመ ዳኛ አይደለም በወቅቱ ግን ኢየሱስ ምን አለ አጎነበሰና መሬት ላይ በእጁ መጻፍ ጀመረ ይላል ንገረን እንጂ አሉ ልክ ወጥመድ ውስጥ እንደያዙት በቃ አያመልጣትም አሁን ለምንድነው ውገሯት ካለ እሺ አዳኝ ነኝ ብሎ መጥቶ የሚያስወግር ሊሉ ነው ልቀቋት ካለ ደግሞ አንተና ሙሴ ከአንድ አምላክ ነው የተላክነው ብላችሁ ሙሴ ውገሩ ያለውን አንተ ልቀቁ ትላለህ ሊሉ ነው ሁለቱም መልስ አጣብቀኝ ነው አንዳንዴ እንደሱ ይሆናል አሉ ሁለቱም መልስ አጣብቀኝ የሚሆንበት ጊዜ ገጥሟቸው አቃል በላይፍ እንደሱ አለ እናት ማን አባትየው የ5 አመት የ6 አመት ልጁን ጠርቶ አሉ አንዴ ማሙሽ አቤት እናቱም ዘቁጭሏል ተኔና ከናተ ማንን ትወዳለህ ይሄ አደገኛ ጥያቄ ነው በነገራችን ላይ እንዲህ አይነት አይጠየቅም ልጅ ከዛ ልጁ አለ ተናገር ማንን ነው የምትወደው እናትህን ነው እኔን ነው ንገረኛል ከዛ ልጁ ጨነቀው አክስቴን ነው የምወደው አለ በቃ እንዴት ያርገው ታዲያ እናቴንም ታለ ሌላ ችግር ሊፈጠር ነው ማምለጫ አረገው አክስቴን ነው ብሏል አሉ ምን ልል ነው አንዳንዴ እንደዚህ አጣብቂኝ የሆነ ነገር ይመጣል በሰው ህይወት ኢየሱስ ግን ያቃል በእጁ በመሬት ጻፈና ውገሯት ግን አለ ስትወግሯት መጀመሪያውን ድንጋይ አንስቶ የሚመታት ሰው ኃጢአት የሌለበት ከናንተ ይሁን አላት ሃሌሉያ ሲል ከሽማግሌዎቹ ጀምሮ ይላል ትልልቆቹ ሰዎች ናቸው የጀመሩት ሽማግሌዎቹ መቼም ይሄን ሳስብ ብዙ ጊዜ ሁሌም ምለው አለ እንደው ዝም ብለው ተነስተው ውልቅ አይሉ ማለት ልጆቼ ለካ አድር ስብሰባ ነበርብኝ ዛሬ ረስቸው ነው መሄድ ይኖርብኛል ብለው ሁለት ሶስቱ ሽማግሌዎች ወለቅ ሲሉ ጎልማሶቹ ደግሞ መጥተው እንዲህ ያሉ ለካ ዛሬ የተለያየ ቀጠሮ ነበር እኔም መሄድ አለብኝ እንትና ብለው ወጣቶቹን ወለቅ ሲሉ ወጣቶች ነጋሽ እንትና ሁሉ ሽልክ ብለው እኔ ጎረምሳውማ በስንታጣት የተጨማለኩ ምን አቅም አለኝና ነው ሞግራት ብለው ኢየሱስንም ሳያዋሩ ሾልከው ብቻውን ቆመች ይላል ከዛ ኢየሱስ ቀና ሲል ብቻውን ነች አንቺ ሴት አለ ከሳሾችሽ ወዴት አሉ ይሉ ማለት የፈረደብሽስ የለምን ሲላ ማንንም የለም አለች ሃሌሉያ ኃጢአት የሌለበት ያለንከን የሆንኩት እኔ ነኝ እኔ ልውገርሽ ብል እችላለሁ እኔ ግን ልወግርሽ አይደለም የመጣሁት ልጄ ሆይ በሰላም ሂጂ ከእንግዲህ በኋላ ደግመሽ ኃጢአትን አትስሪ አላት ይላል ሃሌሉያ 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 የኔ ጌታ ቸርነት የተሞላ ነው ምህረት የተሞላ ነው አይወግርም አያስወግርም ምህረት ተደርጎልሻል በሰላም ሂጂ የሚል ነው ኃጢአትን አይወድም ግን የኃጢአተኞች ወዳጅ ነው ኃጢአትን ይጸየፋል ኢየሱስን መስቀል ላይ የቸነከረው ሰይጣን አይደለም ኃጢአት ነው ይሄ ከፋ ነገር ይሄ እግዚአብሔርና የሰው ልጆች ለዘላለም ለዘመናት የለይቶ የኖረ ነገር ኢየሱስ አይወደውም ግን እኔን ለማዳን ከኃጢአት ፈልቅቆ ይለያል ሮሜ 5:8 ላይ ብዙ ጊዜ የምናውቀው ቃል ነው ገና ኃጢአተኞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል ይላል ሃሌሉያ
ይፈልጋል ልላችሁ ነው አይወግርም ሉቃስ 7:36 ላይ የእግዚአብሔር ቃል የሚለው አለ ይሄንንም ባነበው ደስ ይለኛል ሉቃስ 7:36 በርግጥ ዮሐንስ ምዕራፍ 12 ላይ የጻፈልን ታሪክ አለ ከሱ ጋር ተቀራራቢ ነው ግን ይሄ በተለይ 37 ላይ ያለው ላነበው እነሆም በዚች ከተማ ኃጢያተኛ የነበረች አንዲት ሴት በፈሪሳው ቤት በማዕድ እንደተቀመጠች ባወቀች ጊዜ ሽቶ የሞላበት የአልባስጥሮስ ብልቃጥ አመጣች በስተኋላውም በእግሩ አጠገብ ቆማ ያለቀሰች በእንባዋ እግሩን ታርስ ጀመር በራሷ ጠጉሩን ታብሰው እግሩንም ትስመው ሽቶም ተቀባው ነበረች የጠራውን ፈሪሳዊ አይቶ ይህስ ነብይ ቢሆን ይህች የምትዳሰሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር ኃጢያተኛ ናትና ብሎ በልቡ አሰበ ይላል ወይኔ ጌታ እቺ ሴት ከዚህ በፊት ተናግሬበታለሁ ሳትጠራ በሰው ድግስ የመጣች በሚል መታ ኮስተር ብላ ኢየሱስ በዛ እንዳለ ሰምታለች የኃጢያተኞች ወዳጅ ነው ሲባል ሰምታለች ቀራጭ አይገፋም አመንዝራ አይገፋም ይቀበላል የሚል ፈሪሳውያን እንደዛ የሚሸሿቸው እንደዛ የሚጸየፏቸው ይሄ አይጸየፍም የሚል ሰምታለች ከዛ መጣች ውዱ ሽቶ የአልባስጥሮስ የሚባለው ብልቃጥ ይዛ መጣ እግሩ ስር ሰብራ አላዋራቸው እንዲሁን አላለችም በእንባዋ ያበሰች በጸጉሯ እግሩን ትጠርገዋለች ትስመዋለች ይላል እግሩ ሰንደል ነው የሚለብሱት እንደምታውቁት በዛ ዘመን እንደዚህ አይነት ጫማ ሽፍን አይደለም እግሩ ይታያል አዋራለው እሷ ግን ትስመዋለች በጸጉሯ ያበሰችው ፎጣ ያስፈልግም ብላ ውሃ ያስፈልግም እንባዬ ውሃ ይሁን ብላ ታጥበዋለች ትስመዋለች አንዳንድ ሰው ደግሞ ጨካኝ ነው የጋበዘው ፈሪሳዊው በርቀት ቁጭ ብሎ አይ ይላል እቺ ሴት ኃጢያተኛ ሴት እንደዚህ ስትነካው ዝም ይላል ይሄ ሰው ነብይ ቢሆን ማን እንደሆነች ያውቅ ነበር አሉ ኃጢያተኛ ናትና ይላል ራሱ ሰውየው ሲናገር ኃጢያተኛ ናት እሱ በሌላ ነገር እኔ ጻድቅ ነኝ ይላል እና ብሎ ሲል ኢየሱስ ዞር ብሎ ስምዖን ጥያቄ አለኝ ቤትህ ከገባው ሰዓት ጀምሮ እቺ ሴት አይታታል እንዴት አርጋለች አለው እሱኮ በልቡ ሰምቶት ነው ሃሌሉያ ይው መጽሐፍ ቅዱስ ስታነቡ በተለይ አዲስ ኪዳንን መጽሐፍ ስታነቡ ጌታ ኢየሱስ ብዙ ጊዜ ለአፍ ጥያቄ አይደለም መልስ የሚሰጠው አሜን በሉስቲ ለልብ ጥያቄ ነው መልስ የሚሰጠው ምክንያቱም ብዙ ጊዜ ሰው ሽፋኑ ሌላ ውስጡ ሌላ የሆነ ነገር አለው የተሸፈነ ነገር ስለሚጠይቁ ኢየሱስ ግን ቤት ገባው አንተ ለግሬ ውሃ አልሰጠኝም እሷ ግን ይው በእንባዋ እኮ እየጠበች ይኖር አንተ እኮ አልደረስክባትም ማለት አንተ ተከሻዬን አልሳምከኝም እሷ ግሬን እየሳመች ነው አንተ ስገባ ዘይት አልቀባህኝም እሷ ግን ሽቶ ግሬን እየቀባች ነው ውዱ ሽቶ ሰብራው እና ብዙ ኃጢያቷ ተሰርዞላታል አለው ወይ ጌታ ኃጢያተኛን የሚወድ ታሪክ ቀያሪ ወንጀለኛው ወንበዴውን አገልጋይ የሚያደርግ የተጣሉትን ከወደቁበት የሚያነሳ ነው የኔ ጌታ ኃጢያተኛውን ይወዳል ኢየሱስ ካልቸራል ኖርምስ የሚባል ነገር አለ ሰበረው ቀጥ ብሎ ሄዶ ማንንም ሳያስፈቅድ ለሺህ ዓመታት ያደረጉትን አይሁዶችና ሳምራውያን የተለያዩትን መለያየት እሱ ብሬክ አደረገው እና ቀጥ ብሎ ሄደ እሱ ካመነበት ማንንም አይፈራም በነገራችን ለጌታ ኢየሱስ ሰው ምን ይለኛል አይል አሜን በሉስቲ የወንጌል እውነት ይሁን ትክክለኛ ነገር ይሁን እንጂ ያርገዋል ኮንሲኩዌንስ አይም ጌታ ምንም ይሁን እኛም እንደሱ እንድንኖር እግዚአብሔር ይርዳል ይውላችሁ የኛ ጌታ ይወዳል ማንንም ይወዳል እንደው ላፋችን እንድንላለን እንጂ ፕራክቲካሊ አንዳንዴ እንደዛ ይሰማል ማለት ግን ይወዳል አንዱ እውነት ልንገራችሁ ይወዳል ማንንም ስለዚህ ሰው ስታገኙ ኢየሱስ እንደሚወዳት ንገሩ የሚልኪያስ መጽሐፍ ቅዱስ ስታነቡ ሚልኪያስ ምዕራፍ 1 ከ1 ጀምሮ ከ2 ጀምሮ ስታነቡ እግዚአብሔር እንዲህ ይላል ወድጃችኋለሁ ይላል የሰራዊት ጌታ እግዚአብሔር ብሎ ይጀምረው
ከዛ እነሱ ደግሞ በምንድን ነው የወደድከን ሲሉት ያዕቆብ የኤሳው ወንድም አይደለም ያዕቆብን ወደድኩኝ ኤሳውን ግን ጠላሁ አላቸው እነኚህ ሰዎች ወድጃችኋለሁ የሚባሉ አይደሉም እውነት ለመናገር ማለት ነው ዝቅ ብላችሁ ታሪካቸው ስታነቡ እግዚአብሔር ራሱ ነው የተናገረው ስሙን የሚያቃልሉ ናቸው ስሜን የምታቃልሉ ሆይ ብሎ ይላቸዋል ዝቅ ብሎ ሲናገር ከዛ ደግሞ አታከብሩኝ አባት ልጁን ማን ልጅ አባቱን ያከብራል ይላልቸዋል ደግሞ ጌታውን ይፈራል እናንተ ግን ፍርሃትም የላችሁም ክብርም የላችሁም አትፈሩኝ መከበር የት አለ መፈራቴስ ወዴት አለ ብሎ ይጠይቃቸዋል አንካሳ መስዋዕት ነው የምታመጡት የተበላሸ ለሌላ እስቲ ወሰዱና ለቦሳችሁ ስጡት አላቸው አንዴ በጣም ይገርመኛል እግዚአብሔር ለስራ ኃላፊያችሁ ጊፍት ነው አይደል ለኔ ያመጣችሁትን መስዋዕት እስቲ አዙሩትና እንዳይኑ የጠፋው እግሩ የተሰበረው ተቆርጠው አምጣታችሁ ይሄው ለኔ መስዋዕት ብላችሁ ታመጣላችሁ አይደል እስቲ ሄዱ ወሰዱና ለአለቃችሁ ስጡት ይቀበላችኋል ወይ ብሎ እግዚአብሔር ጠየቀ ከኔ ይልቅ አለቃችሁን ነው የምታከብሩት ብሏል አይ ማክበር የሚባለው ነገር በነገራችን ላይ ፕራክቲካል እንጂ በአፍ መነገር አይደለም እግዚአብሔርን አከብረዋለሁ ስትል ማክበርሽ መገለጥ አለበት መታየት አለበት እንጂ ታከብረዋለች አይደለም የሚባል እንዱ ዝም ብሎ አይባልም አንዳንዴ ከእግዚአብሔር ይልቅ የምናከብራቸው ነገሮች አሉ ኤሊ የተባለው ሊቀ ካህን እግዚአብሔር መልእክት ሲልክበት እንዲህ ያለው ከወደክበት ስፍራ ያነሳሁን ያልነበርኩም አንተን ማን ያቀህ ነበር እኔ አይደለም ሊቀ ካህን አርጌ ሾምኩ ለዚህ ለከበረን ቦታ ያስቀመጥኩ ከተጣልክበት ያነሳው የረዳው እኔ አይደለም አዎ ስለምን ከኔ ይልቅ ልጆችህን አከበርካል ይላል አየህ አንዳንዴ እኮ ከኛ ይልቅ ልጆቻችንን ከኛ ይልቅ ፋሚሊ ሜምበሮቻችንን እንደምናከብር ታውቃላችሁ እግዚአብሔር ያያል እንደሱ መሆን የለበትም እና እቺን ሴት ኢየሱስ አዋራት በዚህ ታሪክ ውስጥ ሌላ ሁለተኛ ያየው ሐሳብ ምንድነው ብላችሁ ከጠየቃችሁኝ የብቸኝነትን አስከፊ ገጽታ አይቼበታለሁ ብቸኝነት ክፉ ነው መገለል አይሶሌሽን በጣም ያማል ሰዎች መቼም ራሳቸው በተለያየ ሪዝን ያገላሉ አይደለ ያገላሉ ሰዎች በመክተላይ በሌሎች አልፈለግም ብለው የሚያስቡ ሰዎች ራሳቸውን ያገላሉ ብቁ አይደለሁም ብለው ጉዳትን ከመሸሽ አንዴ ተጎድቻለሁ መልሻለሁ ጉዳም ብለው የሚሸሹ ሰዎች አሉ ጽድቅን ፍለጋም የሚሸሹ ሰዎች አሉ ግን ከምንም በላይ እኔ በተለይ አሁን የምናገረው መገለል በሌሎች መገፋት ግን በጣም ፔንፉል ነው እቺ ሴት ቅድም እንደነገርኳችሁ የተገለለች ናት ለብቻዋ ነው የምትወጣው ለብቻዋ ነው የምትገባው ሰው በተፈጥሮ ደግሞ ይሄ ሰው ብቻውን ይሆን ዘንድ መልካም አይደለም የሚለው ዘፍጥረት 2:18 ከጋብቻው ውጪም ነው የሚነገረው አንዳንዴ ሲተነተን ማለት ነው ሰው ብቻውን መኖር አይችልም የፈለከው ሀብታም ብትሆን የፈለከው ነገር ቢኖር ብቻህን መኖር ከባድ ነው ለሰው ልጅ በተለይ ደግሞ ተገፍተህ ሲሆን ፔኑ ሞር ይጨምራል ራስሽ ተቆነ እሺ ትወጣዋለህ ግን ተገፍተህ ከሆነ ሰዎች ፊት እየነሱ እንደማትፈልግ በመልክት እያሳዩ ብቻህን ቤት ውስጥ ስትቀመጥ ግን ህመሙ ከባድ ነው እና እቺ ሴት ተገላለች ሰው አይፈልጋት የኔ ጌታ አቤት ድንቅ ነው እኮ ይሄንን ብቸኝነቷን ሊሰብር ከላይ ጀመራ የንግስታት ንጉስ አጫወታት ተራው ሰው አላናግር ያላትን እዚህ ጋር ራሳቸውን አክብረውና አክብደው ሰዎች የናቋትን መጣላት ከሰማያት ሰማይ የናዝሬቱ ኢየሱስ ቁጭ ብሎ ሊያዋራት በነገራችን ላይ ለሷ የገለጠው ሚስጥሮች ትልልቅ ቦታዎች አልሰበከው ስለ አምልኮ ትልቅ ሚስጥር የተናገረው ለሷ ነው መሲህ እንደሆነ በግልጽ የተናገረው ለሷ ነው እና እቺ ሴት ተገፍታለች ብቸኝነት ክፉ ነው አንዳንዴ እያሉ መረሳት በህዝብ መካከል ብቻ መሆን አለ ዳዊት በመዝሙር 25 ቁጥር 16 ላይ እኔ ብቸኛና ችግረኛ ነኝ ፊትህን ወደኔ አድርግ ይላል እኔ ብቸኛ ነኝ ይላል
አንዳንዴ ብዙ ሰው በጣም በሰው የተከበበ ይመስላል ግን ብቸኛ የሆነ ሰው አለ ይቹ ላይፍ ውስጥ ሰዎች ገብተው የማያወሩት እሱም ከሰዎች ጋር የማያወራ ብቻው ችግሩንም ደስታውንም ብቻው እንዲህ አይነት ሰዎችን መቅረብ ሰብሮ መግባት ያስፈልጋል አንዱ ኃጢያት ብቸኛ ያረጋል ይሄን ታውቃላችሁ አይደል ኃጢያት በጣም ከሰው ይለያል ምሳሌ 28 ቁጥር 1 ላይ እንዲህ የሚል ቃል አለ ምሳሌ 28 ቁጥር 1 ኃጥ ማንንም ሳያሳድደው ይሸሻል ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል ኃጢያት አንዱ ክፋቱ ከሰው ይለያል ያሸሻል በቃ ኃጢያት የማንም እኮ አላባረው ማንም ግን ይሸሻል ይላል ኃጢያት ክፉ ነው ሰዎችን ከእግዚአብሔር ይለያል ከእግዚአብሔር ያርቃል ከሰዎችም ያርቃል ዘፍጥረት 3:9 ላይ ስታዩ አዳም ኃጢያት ከሰራ በኋላ ተደበቀ ይላል እግዚአብሔር ወዴት ነህ አዳም ወዴት ነህ ሲለው ድምጽህን በገነት መካከል ሰምቼ ተሸሸኩ ፈራሁ ይላል እግዚአብሔር ግን ለብቸኞች ወዳጅ ነው እግዚአብሔር የተጣሉትን ይፈልጋል ይሄን በመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጪም በጣም ፔንፉል የሆነ ነገር ነው ኢዮብ 19:13 ላይ ኢዮብ የተናገረውን ላንብብላችሁ ኢዮብ 19 ቁጥር 13 እንዲህ ይላል ወንድሞቼን ከኔ ዘንድ አራቀ የሚያውቁኝም አጥብቀው ተለዩ ዘመዶቼ ተቆረጡ ወዳጆቼም ረሱኝ ቤተሰቦቼና ሴቶች ባሪያዎቼ እንደ መጻተኛ ቆጠሩኝ በአይናቸውም እንደ እንግዳ ሆንኩ ባሪያዬን ብጠራ በአፌም ባቆላምጠው አይመልስልኝም ሚስቴ እስትንፋሴን ጠላች የእናቴም ማህፀን ልጆች ልመናዬን ጠሉ ሕፃናት እንኳን አጠቁኝ ብነሳ በእኔ ላይ ይናገራሉ አማካሪዎቼ ሁሉ ተጸየፉኝ እኔም ወዳቸውም በላይ ተገለበጡ ይላል የኢዮብ ህመሙን አስቡት በራሱ የቆሰለ ሰው ነው ከዛ በላይ ግን ያመመው ይሄኛው ወንድሞቼ ይላል ረሱኝ ከኔ ዘንድ ራቁ የሚያውቁኝም አጥብቀው ጠሉኝ ይላል ተለዩ ዘመዶቼ ተቆረጡ ወዳጆቼም ረሱኝ ይላል ትላንትና ዛሬ ድግስ አለ ነገኛ ቤት ነህ ከነገ የሚሉት ሰዎች ያ በሺ የሚቆጠር ግመሎችና ከብቶች በነበሩት ሰዓት ልጆቹ አብረውት በነበሩ ሰዓት እንደ ንጉስ ታይቼ ነበር ይላል እንደው ጊዜ እንዳልወስድ ነው እኔ ንግግር በማደርግ ሰዓት የጥቢን ዝናብ እንደሚሰማ ሰው አፋቸውን ከፍተው ሰሙኝ በህዝቡ መካከል እንደ ንጉስ ኖርኩ ያለ ሰው ወጣቶች ይላል ጎረምሶች እየተጫወቱ እኔ በረንዳዬ ላይ ቁጭ ብዬ ካዩን ተመልሰው ይሄዳሉ ይላል የነበራቸው ሪስፔክት ማንንም በፊት ቆሞ አይናገርም ጎበዛዝ ተከበሩኝ ታላላቁ ታናናሹ ለኔ እጅ ነሳ ነበር የሚለው ዛሬ ግን ሁሉም ጠሉኛል ከሁሉ ያስደነገጠኝ ቤተሰቦቼ ሴቶች ባሪያዎቼ እንደ መጻተኛ ቆጠሩኝ ይላል ወይጉ በአይናቸውም እንደ እንግዳ ሆንኩ ከሌላ ሀገር የመጣ እንግዳ እዛው እሱ ቤት ያሉት ሰራተኞች ከሌላ ሀገር የመጣው እንግዳ በሰርኳቸው ባሪያዬን አቆላምጬ እንትናዬ ስለው አይመልስልኝም ድሮኮ ገና መጡ ጋሼ እያለ ማድቤት የሚገባው ዛሬ እንትናዬም ብለው አይመልስም ማለት በጣም ያሳዝናል ከሁሉም ያስደረገው ሚስቴ እስትንፋሴን ጣላች ተጸየፈች አብራም መተኛት አልፈልግም ብላለች እና እዚህ ላይ የምናየው ምንድነው ብቸኝነት መገፋት አይሶሌሽን ለብቻ መሆን እንዴት ያማል የብቸኞች ወዳጅ ኢየሱስ አለ እሱ ግን ወዳጅሽ ነው ከሰው ይበልጣል አሜን በሉስቲ ሰዎች ሊያደርጉልህ ከሚችሉት በላይ ነው የሱ ቸርነት በጎነት ከሱ ጋር አውራ እኛም ደግሞ ብቸኞችን እንድንፈልግ እግዚአብሔር ይርዳል አንድ ታሪክ ሰማው በቅርብ ከረጅም ዓመት በፊት የሆነ ነው ሚስ ቶምሰን የምትባል አንድ የአምስተኛ ክፍል አስተማሪ
ተማሪዎቿን ለመጀመሪያ ቀን ለመተዋወቅ ክፍል ውስጥ ትገባና ሰላምታ ከሰጠቻቸው በኋላ ምን ትላቸዋለች? እኔ ከእንግዲህ በኋላ አስተማሪያችሁ ነኝ፣ ሁላችሁንም እኩል ወዳችኋለሁ እና አንዱን ካንዱ አላስበልጥም አይነት ብላ መናገር ስትጀምር ከፊት ለፊት የተቀመጠው ተማሪው ጠረጴዛውን ጉ አረገው። ኤክስኪውዝ ሚ ምንድነው አለችው? ውሸት ነው አለ። በጣም ተናደደችበት። ስታየው ልጁ ደግሞ ቆሻሻ ነው፣ ልብሱ ንጹህ ልብስ የለበሰ ሰው አይደለም። በጣም ትናደዳለች። ከዛ በኋላ ፈተና አለ ብላ በስንተኛው ቀን ፈተና ትፈትንና በትልቁ እሱ ወረቀት ላይ ኤፍ ብላ ጻፈችበት በቀይ። ሌሎቹን አስተማረች። በስንተኛው ጊዜ ስታየው ልጁ ምንም የማይገባ አይነት ዊርድ የሆነ ካራክተር አየችበትና ኦኬ እስቲ ከዚህ በፊት ያው አስተማሪዎቹ የሚጽፉትን እንዳለ ከአንደኛ እስከ አራተኛ ያለው ታሪካቸው አለና እዛ ውስጥ ገብታ አንደኛ ክፍል ብላ ስታይ በጣም ተጫዋች ደስተኛ ተማሪዎች እሱ ባለበት ቦታ መሆን የሚፈልጉት ልጅ ነው፣ በጣም የተወደደ የሚል አየች። ሁለተኛ ክፍል ላይ ስትመጣ በጣም ጎበዝ ተማሪ በትምህርቱ ውጤታማ፣ ነገር ግን እናቱ ከታመመች ጀምሮ መተከዝ ጀምሯል የሚል አየች። ሶስተኛ ክፍል ስታይ ምንም እንኳን ጎበዝ ቢሆን ከናቱ ሞት በኋላ ህይወቱ ተመሰቃቅሏል፣ ሐዘንተኛ ነው ይላል። አራተኛ ክፍል ስትመጣ ለትምህርት ግድ የለውም። እንግዲህ ሁሉም የየራሱን ነው የሚጽፈው፣ አያውቁም። ለትምህርት ግድ የለውም። አንዳንዴ እያስተማርኩ እንኳን ይተኛል ክፍል ውስጥ። ስለዚህ ኦልሞስት እንዳለ የማይቆጠር ተማሪ ነው ብላ የአራተኛ ክፍሏ ጽፋለች። ይሄንን ስታነብ አስተማሪዋ በጣም ትደነግጥና ይታቸው የልጁ ባህሪው አንደኛ ክፍል ላይ የነበረው ከዛ በኋላ ከመጣበት ትራውማ ከመጣበት ሐዘን የተነሳ ያመጣው ካራክተር ነው እና አምስተኛ ክፍል ላይ ይሄንን ስታይ ራሷን ወቀሰች። አስተማሪዋ በጣም ልክ አይደለም፣ ለካ ታሪኩን ሳላቅ ነው፣ ጓደኛ የለውም፣ ብቻውን ነው የሚገባው የሚወጣው፣ የሚቆሽሸውም ለካ የሚረዳው ስለሌለ ነው። እና አራተኛ ክፍል ላይ አባትየው ደግሞ ጥሎት ሄዷል ይላል። ከዛ በጣም ልቧ ስለተሰበረ ትጠራውና በጣም ይቅርታ ከእንግዲህ በኋላ ካንተ ጋር አሳልፋለሁ አለችው። ሁሉ ጊዜ ታስተምረዋለች፣ አብራው ትሆናለች። ምን ስትል ልጁ ቶፕ ተማሪነቱ መጣ፣ እንደገና አንደኛ መውጣት ጀመረ። ከዛ በኋላ ከለታት አንድ ቀን ስጦታ አምጡ ማነው አምጡ አላለችም። ክሪስማስ ነው እንደዚህ ዝግጅት ሲሆን ብቻ ያው ተማሪዎች ለመምህሮቻቸው ስጦታ ያመጣሉ አይደል? ስጦታ ሲያመጡ ሁሉም በሚያማምር ፖስታ ምናምን ስጦታ አምጥቷል። እየተቀበለች ስትል እሱ በካኪ ይሄ ባግ አለ በባጉ ስጦታ ብሎ አምጥቶ ሰጣት። ከስቶር ዕቃ የሚገዛበት ባግ ማለት ነው። ተማሪዎች ሁሉ ብሎ ሳቁ። እሷ ከዛ እዛው ከፈተችና ስታወጣው አሮጌ ብራስሌት ነው ከድንጋይ የተሰራ ግማሹ የተሰባበረ ነው። ያምራል አለችና አረገችው። ከዛ ስታወጣ ሽቶ 3/4ኛው ያለቀለት 1/4ኛ የቀረው ሽቶ አየች። ከዛ በኋላ በጣም ቴንኪው አለችው እና ሽቶውን በኋላ ለዋ ላይ ነፍታ ተማሪዎችን ባይ ስትል ሲያሳማትና ዛሬ እናቴን ትሽቻለሽ እንደ እናቴ ነው የምትሸጂው አላት። በኋላ በጣም አለቀሰች። ያ ልጅ ለካ የሰጣት ስጦታ የእናቱ ነው፣ ሌላ ሊሰጣት አይችልም። ከሁለት ዓመት በኋላ ልጁ አደገ፣ ደብዳቤ ልክላታል። እንዳንቺ አይነት አስተማሪ አይቻላቅ፣ በህይወቴ ውስጥ ማረሳሽ ሰው ነሽ፣ አሁንም ጥሩ ይዣለሁ ይልና ይልክላታል። እንደገና በ4 ዓመት ይሄው ሃይ ስኩል ሊጨርስ ነው እያለ በ6 ዓመት መጨረሻ ላይ ከ8 ዓመት በኋላ ምናምን ይሄው ዩኒቨርሲቲ ግራጁዌት አደረኩኝ፣ አሁን በዲግሪ ተመርቄያለሁ፣ እንኳን ደስ አለሽ፣ እዚህ እንድደርስ ምክንያቱ አንቺ ነሽ ብሎ ይልክላታል። በቃ እሷም እየደስ ይያላት። በሚቀጥለው ጊዜ ከተወሰነ ዓመት በኋላ ስታይ ስሙ ረዝሟል ይላል። ስሙ ረዝሟል። በፒኤችዲ ምናምን ተመርቆ ትልቅ ቦታ ላይ አንድ በጣም ትልቅ ሰው ሆኖ
እንደዚህ ሆኛለሁ ብሎ ላከላት። በጣም ተደነቀች። መጨረሻ ላይ ጮኛ ይዞ ሊያገባ ሲል ታሪኩን ላሳጥረው ምን ይላል? እናቴ እንደምታውቀው የለችም፣ ብትኖር አብራኝ ትቆማለች። አሁን ግን እናቴ ሆነሽ አንቺ እንድትቆም ይፈልጋል ይላታል። እሺ ብላ እሷም ሳታመንታ ምን ለብሳ ሄደች? ልብሷን ከለበሰች በኋላ ያችን ብራስሌት አደረገቻት። ያን ሽቶ አልጨረሰችውም ነበር፣ ሽቶውን ነፋች። ከዛ ሰርጉ ላይ ሄዳ ተገኘች። ሲያያት አለቀስ። አንገቱ ስር አቅፎ እንዲህ አለ፣ እዚህ እንድደርስ ያደረግሽኝ አንቺ ነሽ። ትልቅ ትምህርት በህይወት ያስተምረሽኛል ሲላ ተሳስተሃል አለችው። እኔ እዚህ እንድደርስ ያደረከኝ አንተ ነህ። አስተማሪነት ምን ማለት እንደሆነ ያወቅኩት አንተን ካገኘው ጊዜ ጀምሮ ነው ብላ አለችው የሚል ታሪክ ሰማ። እግዚአብሔር አምላክ የተመሰገነ። ምንድነው ልናገር የፈለኩት? አንዳንድ ሰው በምን ምክንያት እንደሆነ ባልሰራው ኃጢያት እኮ ነው አይሶሌትድ ሆኖ ዲሶሌት የተደረገው፣ ሰዎች የገፉት ምድረ በዳ ላይ የጣሉት ምንም እኮ በማያውቀው። እቺ ሴት በነገራችን ላይ 5 ወንድ ፈታሽ የተባለችው ሴት ምናልባትም አንዳንድ ጽሁፎች ሳነብ የሷ በደል የለበት ይሆናል። በሞት ተለይቷትስ ቢሆን አይደለም ምን እንደሆነ አይታወቅም። እንደው 5 ባል ነበርሽ የሚለውን በቃ ዋና የኃጢያተኛ ቁንጮ አድርገው ሰዎች ያስቀምጧት እንጂ አናቅም። ስለዚህ ሰዎችን መቅረብ ያስፈልጋል። የኛ ኃላፊነት ምን መሰለ? መፍረድ አይደለም። እሱ ላንተም ለኔም አልተሰጠም። ዳኝነት በዙፋኑ ላይ የተቀመጠ ሃሌሉያ ሕግ የሰጠ የነገስታት ንጉስ የጌቶች ጌታ የሆነ የናዝሬቱ ኢየሱስ ስራ ብቻ ነው፣ የኔ አይደለም። እኔ አልታዘዝኩም፣ ፍረድባቸው አልተባልኩም። እሱ እንኳን ሲመጣ አልፈረደም። ይሄው እንደነገርኳችሁ። እና ብቸኝነት ክፉ ነው። ሰው ይተዋል። አንዳንዴ ይው ሲደላህ የከበቡ በክፉ ቀን ይተውሃል። ይሄንን ወቅ ይረሱሃል። ይሄ በሰው ተፈጥሯል። በቃ ይጸየፋል። እኔ ጌታ ራሱ ጌታ እኮ ተትቷል ታውቃላችሁ አይደል? ጌታ በተለይ ዮሐንስ ወንጌል 16:32 ላይ ዮሐንስ 16:32 እንዲህ ብሏቸዋል። አንዴ እኔን ለብቻዬ የምትተውበት ሰዓት ይመጣል፣ አሁንም ደርሷል። ለብቻዬ የምትተውበት ሰዓት ይመጣላችሁ ለደቀ መዛሙርቱ ነው የሚነግራቸው። ቀን ሲመጣ አቃል አያለው አላቸው። ሁላችሁም ርግፍ አርጋችሁ አብሮ እንዳልበላ አብሮ እንዳልጠጣ በችግር ጊዜ ሳትቆሙ ስትቀር ሁላችሁም ስትተውኝ ጥላችሁ ስትሄዱ አያለው ብቻዬን። ከሁሉም የሚያመኝ ግን ከዚህም በላይ ጌታ ኢየሱስ ማርቆስ 15:34 ላይ መስቀል ላይ ሆኖ ኤሎሄ ኤሎሄ ለማ ሰበቅታኒ አለ ይላል። አምላኬ አምላኬ ለምን ተውከኝ አለ ይላል። ይው በሰው ከመተው አልፎ ይው እግዚአብሔር አብ ልጁን ኢየሱስን ፊቱን ያዞረበት ቦታ የሚባለው መስቀል ላይ ነው። ታውቃላችሁ አይደል? የሰውን ሁሉ ኃጢያት ስለተሸከመ ፊቱን አዙሮበታል ይባላል። ኢየሱስ እንኳን ተትቶ ነበር፣ ተረስቶ ነበር። ያ ስንት ሺህ ሰው የሚያጋፋው ያ ህዝብ በዙሪያው 5 ገበያ 5000 ሰው ይከተለው የነበረው ኢየሱስ ሁሉም ጥለውት ብቻውን መስቀል ላይ አቀዋለሁ የሚል ሰው የለም ነበር በመስቀል ሲገረገድ። ወንድሜ እንደተተውክ ከተሰማ ላንተ ምስራች አለኝ። እህቴም አንቺም ምናልባት አንቺ የተተውሽው ጥቂት በሚያውቁሽ ሰዎች ነው። የነገስታት ንጉስ የጌቶች ጌታ ሆኖ ኢየሱስ ተትቶ ነበር፣ ተረስቶ ነበር። እና ይሄንን ማወቅ ያስፈልጋል። ጳውሎስም ሁለተኛ ጢሞቴዎስ 4:16 ላይ ጳውሎስ ምን ይላል? ይሄንንም ከዚህ በፊት ተነጋግረንበት እናውቃለን። በፊተኛው ሙግቴ አንድም እንኳን አልደረሰልኝም፣ ሁሉም ተውኝ እንጂ ይላል። እውነተኛ ወዳጅ በክፉ ቀን ይገኛል። ሌላ ቀን እንኳን ጠፍቶ ለደስ ስትጠራው አይመጣም፣ ሰርግ ስትጠራው አይመጣም። ለችግር ገጠመ ሲባል የት ነው የጠፋሽው ካለ አየ ትክክለኛ ወዳጅ። ምንድነው ነገሩ? ኧረ እባክህ ትልቅ ችግር። ምን ችግር አለ? በቃ ነው ያለውሃ ምን ችለው እኮ ነው እንወጣዋለን፣ አይዞህ የሚል ካለ
አንዳንዴ እኮ ገንዘብ አይደለም የሚያስፈልገው ቃል አይደለም ቃል ቦብ ስለሚባል ወጣት አንዴ ነግሬያችኋለሁ አሜሪካን ሀገር አንድ በጣም ታዋቂ ቴሌቫንጀሊስት አለ እና ባስኬትቦል ስንጫወት አለ ገና ወጣቶች ሆነን አንድ ልጅ ይመጣና እኔ ፊት ይቆማል አለ ሃይ ቦብ ሃው አር ዩ እንዴት ነህ ብዬ ሰላም ስለው ደህና ነኝ ደህና በጣም ቴንክ ዩ ነው ይልኛል እና እሱ ደግሞ ሁሉንም ነው እንደዛ የሚለው ይሄ አገልጋይ ነው ክርስቲያን ነው ልጅ በስንተኛው ጊዜ በጣም ጥሩ ህይወት ኖረ መሰል እኔ እኮ ባስኬትቦል የምመጣው ለመጫወት አይደለም አንተ እንዴት ነህ ስለምትለኝ ነው አለ እኔ ማንንም እንዴት ነህ ምናምን ብሎኝ አያውቅም ፓስተራል ሚቲንግ ላይ አለ የነጮቹም አበሾቹም አልፎ አልፎ ስንገናኝ ምን የሚል ጥያቄ ጠይቃሉ how are you የሚል ጠይቃሉ እንዴት ነህ ይሄ ማን ጠይቃል ገባ ድካመ ነው የሚፈልገው ጉርለት ነው እንጂ እንዴት ነህ ማን ይላል በነገራችን ላይ ብቸኛው ሰው ባለም ላይ የሚባሉ መጋቢዎች ናቸው እሺ ምክንያቱም ህዝብ መሃል ስላሉ ብዙ ሰው ያለ በዙሪያቸው ይመስላሉ ለማለት ነው እና በብቸኝነት ውስጥ ጳውሎስም አልፏል ሁሉም ተውኛለ ያ ሁሉ አንድ ከተማ ህዝብ ሲከተለኝ እንዳልነበር የቱ ነው መልኩን እንየው ብለውና አግሪጳ ንጉሱ ሊያዩኝ ይናፍቁት የነበረው ሰው ዛሬ ግን ፍርድ ቤት ቆሜ አንድ ሰው የቱ ነው እኔ እሱም ብዬ ነው የመጣሁት የሚል ለመስማት እንኳን የለም ማለት ለማየት እንኳን ወሬውን ለማየት ከራከሩ ይቅር እኔን ብሎ የመጣ ሰው የለም ይላል እግዚአብሔር አምላክ ይርዳን በሶስተኛ ደረጃ ከዚች ሴት ህይወት የምናየው ቁላንበው ክፍሉንና ቁጥር 9 ላይ እንዲላል ዮሐንስ ወንጌል ምዕራፍ 4 ስለዚህ ሳምራይቱ አንተ አይሁድ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለመናኛለህ አለችው አይሁድና ሳምራውያን አይሁድ ከሳምራውያን ጋር አይተባበሩም ነበርና ኢየሱስም መልሶ የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ የህይወትን ውሃ ይሰጥሽ ነበርና አላት ሴቲቱም ጌታ ሆይ መቅጃ የለህም ጉድጓዱም ጥልቅ ነው እንግዲህ የህይወትን ውሃ ከወዴት ታገኛለህ በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን እርሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለች ኢየሱስም መልሶ እንዲህ አላት ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ህይወት የሚፈልቅ የህይወት ውሃ ምንጭ ይሆናል እንጂ አላት ይላል እውነተኛ የርካታ ምንጭ ኢየሱስ እንደሆነ ነገራት እሷ አሁን የምታወራው ስለዛ ስለ ያዕቆብ ጉድጓድ ነው አይደል እሱ የሚያወራው ስፒሪቹዋል ነው እሷ የምታወራው ያው ፊት ለፊት ያለው ነገር ነው የምታወራው ስለ ውሃ አጠጭኝ የሚጠይቅሽ ሰው ብታቂ ኖሮ አንቺ ነበርሽ መጠይቅ ያለብሽ ሲላል አንተ ይሄን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ ጉድጓዱ ጥልቅ ነው መቅጃ የለህም እንዴት አርገህ ትሰጠኛለህ ትለዋለች እሱ ግን ምን አላት መሰላችሁ ከዚህ ውሃ የሚጠጣ እንደገና ይጠማል አላት ይሄም ያሳየው ምንድነው በመድራዊ ነገር ከውጪ በሚመጣ ነገር ለመርካት መሞከርን የሚያሳይ ነው ብዙ ሰዎች ዓለም በሙሉ ማለት ይቻላል እግዚአብሔርን ከሚያውቁ ሰዎች ውጪ እርካታቸውን ከውጪ በሚያስገቡት ነገር ለማግኘት የሚሞክሩና የሚጥሩ ናቸው እውነተኛው እርካታ ግን እዛ ጋር የለም ይሄን ውሃ ለጊዜው ጠጥተሽ ረካው ብትይ እንደገና ትጠሚና መተሽ መቅዳት አለብሽ እኔ ግን የምሰጥሽ የህይወት ውሃ ምንጭ ሆድሽ ውስጥ ይተከላል እየሄድሽ መንገድ ላይ ይፍለቀለቅብሻል ደስ ይልሻል ምንም ነገር የተገኘ የለም ደሳሳ ጎጆ ውስጥ ደስ ይልሻል ዙሪያሽ ላይ የከበበሽ ነገር የለም ግን ሐሴት ትሞላለሽ ሚስጥሩ ሲባል የህይወት ውሃ ምንጭ ተካፋይ ነሽ እግዚአብሔር አምላክ የተመሰገነ ይሁን ህዝቤ ሁለቱን ክፉ ነገሮች አድርገዋል ይላል ዘኤርምያስ 2:13 ላይ እኔን የህይወት ውሃውን ምንጭ ትተውኛል ለራሳቸው ውሃ የማይዙ ጉድጓዶችን ቆፍረዋል ይላል ሁለት ክፉ ነገር አድርገዋልና እኔን ትተው እርካታ ፈለጉ ለራሳቸው ጉድጓድ ቆፈሩ ይላል ያው በምሳሌ ያነጋገር ነው በሌላ ነገር ለመርካት ሞከሩ ነው የሚል ወገኖቼ የርካታችሁ ምንጭ ምንድነው
በህይወታችሁ እርፍ ያላችሁት በምንድነው? ኢየሱስ ስፍራውን ያዝ። ኢየሱስ በህይወታችሁ ቦታውን ያዝ። ያን ጊዜ ሁሉ ነገር ትንቃላችሁ። እውነተኛ አማኝ ምን መሰለ? ለምንም ነገር የማይደነግጥ ምንም ነገር ብትነግረው ኦኬ ብሎ ፈገግ ብሎ ኦኬ የሚልህ ነው። ስለ ቤት ብታወራው፣ ስለ መኪና ብታወራው፣ ስለ ትልልቅ በቃ ሰዎች ስለሚያወሩት ታዋቂነት፣ ዝነኝነት ምናምን ብትነግረው ፈገግ ብሎ ኦኬ አይገባው ጠባይልለትም ለሱ ከጣራው ጀምሯል። ሰማያዊ ደስታ ህይወቱን ተቆጣጥሮታል። ስለዚህ ሌላው ነገር አይገባውም። እነኚህ ነገሮች መጥፎ ናቸው ማለት አይደለም፣ ግን መልካሚቱ የእግዚአብሔር ጣት ሃሌሉያ እሱ ባለበት እረፍት አለ። ኢየሱስ የነገራት ይሄንን ነው። እኔ የርካታሽ ምንጭ ነኝ ብሏታል። እንደው ነካ ላርግና ቶሎ ልጨርስ። ሌላው ነጥብ ያየሁት እውነተኛ አምልኮ ለዚች ሴት ተነግሯል። ቁጥር 24 ላይ ምን ብሏታል? እግዚአብሔር መንፈስ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል አላት ይላል። እንደምታውቁት እሷ እኛ ሳምራውያን በዚህ ተራራ ነው የምንሰግደው፣ እናንተ አይሁዶች ደግሞ ወደ ኢየሩሳሌም ነው ትላላችሁ። እና የትኛው ነው ትክክል ስትለው አይሁድ መዳን ከኛ ስለሆነ በፊት መቅደሱ እዛ ስለነበር ነው። አሁን ግን ወደ ምስራቅም ወደ ሰሜንም የማይሰገድበት ጊዜ መጥቷል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይሰግዱለታል አላት ይላል። እውነተኛ አምልኮ ማለት ከእግዚአብሔር ጋር የፍቅር ልውውጥ ነው። ከዝማሬ ያልፋል። አሜን በሉ እስቲ። አምልኮ ማለት በመንፈስ የሚሆን ከእግዚአብሔር ጋር ግንኙነት ነው። እግዚአብሔርን ማክበር ነው። በእግዚአብሔር መደነቅ ነው። ምስጋና ማለት አይደለም አምልኮ። ይሄን ስላረክልኝ ማለት አይደለም አምልኮ። አንተ ታላቅ ነህ ማለት ነው። የከበርክ ነህ፣ ክብር፣ ግርማ፣ ዘላለማዊነት ላንተ ይገባል እያሉ ራእይ ላይ እንደሚሰግዱት ማለት ነው አምልኮ። ኢየሱስ የተባረከ ይሁን። ስለዚህ ወገኖቼ እግዚአብሔርን የምንከተል እንድንሆን በመጨረሻ እቺ ሴት የገባትን እውነት ለመመስከር ወደ ኋላ አላለችም ነበር። የገባትን አንድ ጽሑፍ ሳነብ ምን ይላል? her witness was simple but effective ይላል። የነገረችው በጣም ይገርማችሁ ቴዎሎጂ ተማረች አይደለች። ደህንነት ትምህርት እንኳን በስነ ስርዓት አልተማረችም። ገና ያለቱኑ ሰምታ እሺ ብላ ይሁን ታሪክ ቀያሪ ያልኩት ያለ ምክንያት አይደለም። እቺ ሴት ስትመጣ ብቻዋን የተሸማቀቀች አመንዝራ እንደሆነች አገር የገፋት ሴት ናት። ስትመለስ ወንጌላዊ ሆና ተመለሰች። አሜን ትላለህ ወይ? ኢየሱስ የተባረከ። ታሪክ ተቀይሯል። እንዳውም ብዙዎች እንደሚናገሩት በዛ ሰካር በሚባለው ከተማ ውስጥ ቸርች ተተክሏል። የዛ ቸርች መሪዎች መካከል አንዷ እሷ ነች ይባላል። ኢየሱስ የተባረከ። ምክንያቱም የናዝሬቱ ኢየሱስ አንድ ጊዜ ሲነካ ታሪክ ይቀየራል። እስከዛሬ የነበረው የትኛውም ታሪክ ይደመሰስና አዲስ ታሪክ በህይወት መጻፍ ይጀምራል። ክብር ለእግዚአብሔር ለአምላካችን ነው። እስቲ ታላቅ እልልታና ጭብጨባ አምጡለት ለዚህ ጌታ። ሃሌሉያ ሃሌሉያ። እንጸልያለን እስቲ